ዳዊት ተስፋው የተባለ ጻሕፍት 7 አይነት ሚስቶች አሉ ይለናል። አይጥ ሚስትን እንመልከት። ሁሉንም ትቆራረጣለች፣ ትበላዋለች፣ ታጠፋዋለች፣ ታወድመዋለች። ሆዳም ናት። ከቤተሰቦችህ ከጎረቤቶችህና ከወዳጆች ጋር ታነካካሃለች። ድመት ሚስት ሁሌም ኩርፍ እንዳለች ነው። መቅለስለስ፣ መቀባባትና በየሰዓቱ መስታወት ማየት ትወዳለች። ሁሌም አመመኝ፣ በረደኝ፣ ቆረጠኝ፣ ቆነጠጠኝ የምታበዛና ከፍራሿ የማትነጠል ናት። የተሻለ የሚንከባከባት ካገኘች ወደ ሌላ ደረስ ብላ ለመምጣትም ሆነ ጥላ ለመሄድ አታመነታም። ፈረስ ሚስት የዋህ፣ ተናጋሪ፣ ቶሎ ተናዳጅ፣ ኃይለኛ፣ ታታሪና የሥራ ሰው ናት። ቤቱንም ሥራውንም አንተንም ተሸክመሃለች። የሰጠሃትን ሥራ ሁሉ በቅንነትና በጥንካሬ ብትሠራም በሐሳብ ግን አታግዝህም። በግ ሚስት ደግ ናት። የማትናገር የማትጋገር ያለችበት እንኳ የማይታወቅ ዝምተኛ ናት። የበኩሏን ድርሻ ለመወጣት የምትታገል ነገርና ወሬ የምትጠላ ልበ መልካምና የዋህ ሴት ነች። ለውጥ ግን አይታያትም። ውሻ ሚስት በሆነ ባልሆነው ትጮህብሃለች። መቼም ቢሆን ግን ማንም በምንም አባብሎ ላንተ ያላትን ፍቅሯንና ታማኝነቷን አይሸረሽረውም። ሁሌም ታማኝና ከጎንህ ነች። ምንም አይነት አደጋና ችግር ቢመጣ አብራህ ለመጋፈጥና አንተን ለመከላከል ቆራጥ ነች። አንበሳ ሚስት በሁሉ ነገር የበላይ ልሁን ትላለች። ንግግሯ ሁሉ ቁጣና ዛቻ የተሞላው ነው። ችግር ሲፈጠር ሁሉንም ነገር መፍታት የምትፈልገው በኃይል ወይም በጉልበት ነው። እባብ ሚስት አንደበቷ ለስላሳ ነው። ቅልስልስና ተንከባካቢ ትመስላለች። ላንተ የምታሳየው ባህሪና ከጀርባ የምታደርገው ድርጊት ፍጹም ተቃራኒ ነው። ጊዜ ጠብቃ አንድ ቀን አጋጣሚ ስታገኝ ግን እንዳትነሳ አድርጋ ነድፋህ ወይም ገንዘብህና ተስፋህን ዘርፋ ትሄዳለች። ያላገባኸው ወንድሜ የትኛዋ አይነት ሚስት እንድትኖር ትፈልጋለህ? ያገባኸው ወንድሜ ሚስትህ የትኛዋ አይነት ሴት ናት? አንቺስ የትኛዋ አይነት ሴት ነሽ እህቴ? እናንተ የመሰላችሁን ተረዱ። ጠጅ በብርሌ ነገር በምሳሌ ነው። እኔም እረዳውን እረዳለሁ፣ ብልሆችም ምሳሌውን ይረዳሉ እንጂ ይሄ የሴትን ክብር ማሳነስ አይደለም። መረዳት የሚፈልግ ይጠይቃል። በለጠ እሸቴ ዘሀገረ ኢትዮጵያ